ለብዙ ወላጆች የምነግራቸውን እነሆ ለእናንተ። ልጆቻችሁ ላይ መጮህ፣ መሳደብ፣ መግረፍ የማትፈልጉትን ባህሪ እንደማያቆሙ ነግራችሁስ? ከዚህም በላይ ልጆቻችሁ ከእናንተ እንዲሸሹና በራስ መተማመናቸው እንዲያጡ እያደረጋችሁ እንደሆነ ብታውቁስ? ይህ ምናልባት ለመስማት የሚከብድ ሊሆን ይችላል። ግን እውነታው ይህ ብዙዎቻችን ያደግንበት መንገድ ሊሆን ይችላል። እኔም ተመትቼ ነው ያደግኩት። ምንም አላውቅም ምን ይሆን። በዛን ጊዜ የማይታዘዝ ልጅን መምታት የተለመደ የህይወት ልምምድ አካሄድ ነው። የተመቱ አዋቂዎችም ጉዳዮችን ላይ ማለት አዝማሚያ ይታይባቸዋል። እስኪ በቅንነት እንተያይ። ይህ አካሄድ በእርግጥ እየሰራ ነው? ልጆቻችሁ ላይ መጮህ፣ መሳደብ ወይም መግረፍ የማትፈልጉትን ባህሪ ከስር መሰረቱ እያስወገደላችሁ አይመስልም? ምናልባት ለአጭር ጊዜ የፈራ ወይም የተሸማቀቀ ልጅ ልናይ እንችላለን። በረጅም ጊዜስ? እውነታው ይህ አይነቱ አካሄድ ከስር ከመሰረቱ አይፈታው። ይልቁንስ ምን እንደሚፈጠር ልንገራችሁ። አንደኛ፣ ባህሪው ይደበቃል፣ አይጠፋም። ልጆቻችሁ ያንን መጥፎ የምንለውን ባህሪ ከእናንተ ለመደበቅ ይገደዳል። ከእናንተ እይታ ውጪ ትምህርት ቤት፣ ከጓደኞቻቸው ጋር እንዲሁም ዘመድ አዝማድ ጋር በምትሄዱበት ጊዜ ያንን ባህሪ ሊያሳይ ይችላል። ስለዚህ የምናቆመው ባህሪው ሳይሆን የልጁን ግልጽነትና ከኛ ጋር የነበረውን ነፃነት የተሞላበት ግንኙነት ነው። ሁለተኛው፣ ፍርሃት ይፈጠራል። ልጁ የሚጮህበትንና የሚገርፈውን ሰው መፍራት ይችላል። ግንኙነታችሁ በፍርሃት ላይ ይመሰረታል ማለት ነው። ልጁ ለምን እኛ ጥፋት ነው ያለውን ነገር እንዳደረገ እንዲረዳ አያደርገው፣ ወይም ደግሞ ከዚህ በኋላ ምን ማድረግ እንዳለበት አያስተምሩ። ይልቁንስ ፍርሃትን ብቻ ነው የሚፈጥር። ሶስተኛው፣ የደህንነት ስሜት ይጎዳል። እናበላሽው የልጃችንን የደህንነት ስሜት በእናንተ ላይ ወይም በራሱ ላይ የነበረውን እምነትና መተማመን ነው ምናት። በርካታ የስነ ልቦና ጥናቶች እንደሚያሳዩት ቤተሰቦቻቸው የቃልም ሆነ የአካል ቅጣት የሚያደርሱባቸው ልጆች ለጭንቀት፣ ለድብርት፣ ለስነ ምግባርና ለሌሎቹ የአእምሮ ጤና ችግሮች የመጋለጥ እድላችን ከፍተኛ ይሆናል። ታዲያ አካሄድ በዚህ መጠን እየጎዳን ከሆነ ለምንድን ነው ለዘመናት ስናደርገው የኖርነው ትሉኝ ነው? አንደኛው፣ ፈጣን መታዘዝን አይተናልና ውጤታማ የመሆን ቅዠትን በመጨመር። ሁለተኛ፣ እኛም በልጅነታችን የተደረገብን ስለሆነ የምናውቀው እሱን ነውና እኛም በልጆቻችን ላይ እንደግመዋለን። ሁልጊዜ እንደዛ መሆን የለበት። አሁን ያለንበት ዘመን መረጃ በቀላሉ የምናገኝበት፣ መለወጥ መሰልጠን የምንችልበት ጊዜ ነው። እሺ ታዲያ መፍትሄው ምንድን ነው ካላችሁ፣ በጣም ትክክለኛ ጥያቄ ነው። መፍትሄው መጥፎ ባህሪ በመጮህ በመግረፍ ወይም አታድርግ በማለት ብቻ ማቆም እንደማይቻል መገንዘብ። ቀጣዩ አካሄድ ደግሞ ልጆቻችን ማድረግ ያለባቸው ተለዋጭ ወይም የተሻለውን ባህሪ በወቅቱ ማስተማር፣ ማለማመድ። ይህን ለማድረግ የሚረዱ 3 ወሳኝ ነገሮች አሉ። የመጀመሪያው፣ የማያልቅ ፍቅር። ፍቅር መሰረቱ። ልጆ ምንም አይነት ባህሪ ቢያሳይ ፍቅራችሁ ቅድመ ሁኔታ እንደሌለው ሲያውቅ ሊሰማችሁ፣ ከእናንተ ለመማር የበለጠ ዝግጁ እንዲሆን ያግዘዋል። ሁለተኛው፣ እንደ ተራራ የጸና ትዕግስት ነው። ወዲያው ለውጥ ባታዩ ተስፋ እንዳትቆርጡ፣ ሂደቱንም እንድታምኑ ያደርጋል። ልጅን ማሳደግ ረጅም ጉዞ ነው። ሶስተኛው፣ ልባዊ ርኅራኄ። የልጁን ስሜት ከልብ ለመረዳት መሞከር፣ በሱ ቦታ ሆኖ ነገሮችን ማየት ማለት ነው። ይህን ለምን አደረገ ብሎ ከመፍረድ በፊት ለመረዳት መሞከር ወሳኝ። አራተኛው፣ እገዛ መጠየቅ። ልጅን ማሳደግ የተለየ ጥበብ ነው። ወለድን ማለት ሁሉን እንችላለን ማለት አይደለም። እገዛ ያስፈልጋል። ሌላው፣ ሁሉም ልጆች ልዩ ልዩ መሆናቸውን መረዳት። አካሄዳቸው ከኛ ፍላጎት ጋር ያልተመሳሰለበት ሌላ አስገዳጅ ምክንያት ገጥሟቸው ሊሆን ይችላል፣ የአእምሮም። ስለዚህ ለእናንተም ለልጁም የሚበጀው ባለሙያን ማማከር። ልጅን ማሳደግ ከባድ እውነት ነው። ፈረንጆቹ ምን ይላሉ? ኮኔክሽን ቢፎር ኮሬክሽን። አስቀድመን መቀራረብ፣ ፍቅሩን እናጠንክረው፣ ሌላው ቀጥሎ ይደርስ። ልጆቻችንን በፍቅር በመረዳትና በትዕግስት ስናቀርባቸው እነሱም ደስተኛ፣ በራስ የሚተማመኑና ስኬታማ ሆነው የማደግ ዕድል ይኖራቸው። የእኛም ስኬትና ደስታ እሱ ነው። ከልጆቻችሁ ውስጥ በጣም የተቸገራችሁበት ባህሪ የትኛው ነው? እናንተስ ልጅ እያላችሁ ተመታችሁ ታውቃላችሁ? ወይም በልጆቻችሁ ላይ ይህን አካሄድ ተጠቅማችሁ ታውቃላችሁ? ሀሳባችሁን ከታች ባለው አስተያየት መስጫ ላይ ካፍሉ። ይህን ቪዲዮ ለሌሎችም ወላጆች ሼር ማድረግን አትርሱ። በጤና